ተንሶ ለጸሎት ስንት ጊዜ ነው የሚባለው ቅዳሴ ላይ? በትንሹ ብዙ ጊዜ የሚባለው እሱ ነው አይደል? ተንሶ ለጸሎት በትንሹ ችግር የለም 13 ጊዜ በትንሹ 12 13 ጊዜ። ቆይ 12 13 ጊዜ ዲያቆኑ ተንሶ ለጸሎት ተነሱ የሚለው እናንተ ተቀምጣችሁ ነው ቆማችሁ ነው? አብዛኛው ምን ሆኑ ነው? የታመመ የደከመው ካልሆነ በስተቀር ሁሉም ሰው ምን ሆናል? ቆሟል። ቆማችሁ ተንሱ ለጸሎት የምትባሉት ምንድነው? የመንፈስ መቀውለግ እንዳያጋጥማችሁ ህሊናችሁ አይምሯችሁ ሁሉ የት እንዳለ እንድታውቁ ጸሎት ላይ እንዳላችሁ አንዳንዴ ሐሳብ ይሄዳል። ሽው ነው እኮ የሚለው ሐሳብ እዚህ ቆሞ እኮ እያስቀደሰ እቤቱ የሚያንጎዳጉድ ሰው እኮ አለ። ዕቃ መሰበራል እዚህ ሆነ ቤቱ ዕቃ መሰበር ስታዘጋጅ ሐሳቡ ሄዶ አንዳንድ ሰው ሲጸልይም ደግሞ እንደዚህ ነው ሐሳቡ ብትንትል። ስለዚህ የት እንዳላችሁ ሐሳባችሁ እንዳይበተን እቤት ውስጥ ችግር የለም ማማ እርሶ እንደፈለጉት በሉ ጸሎት እያደረጉ ቢታን አረውና ይገናሰል ነው ራሳቱ ቀነሽ አድርጊ። አንዳንድ ሰዎች አሉ ቅዳሴ ላይ ቆመህ ግን ወደዚህና ወደዚህ የምታይበት የለም። ቅዳሴው ሲጀምር ንባቡ እናንተ አታውቁም እንጂ ስርዓት አለው። አስቀድሞ ምን ይላል? ወንድሜ ሆይ እዚህ ቆመህ በሐሳብ ወደ ሌላ ቦታ አትሂድ፣ ካህኑ ላንተ መስዋዕት እያቀረበ ነው። ስለዚህ በዚህ ቦታ ጸንተ ቆመህ ስለ ኃጢአት ተለማመን ይላል ህጉ፣ የቅዳሴው መግቢያ።